ወንጀል ሁለት አይነት ትልልቅና መለስተኛ ወይም ትንንሽ ወንጀሎች ተብለው ተከፍለዋል። አላህ በተከበረው ቃሉ ኢን ተጅተኒቡ ከባኢረ ማ ቱንሀውነ ዐንሁ ኑከፊር ዐንኩም ሰይአቲኩም ወኑድኺልኩም ሙድኸለን ከሪማ ብላ የተከለከላችኋቸው ከባባድ ወንጀሎችን ከራቃችሁ ከተዋችሁ ከተጠነቀቃችሁ ኑከፊር ዐንኩም ሰይአቲኩም በረ መግቢያ ጀነት እናስገባችኋለን ብሏል። ከባባድ ወንጀሎችን ያራቀ የተጠነቀቀ ጥቃቅን ወንጀሎችን አላህ ይቅር ይለዋል፣ ይሰርዝለታል። ከባባድ ወንጀሎችን የተዳፈረ ያልተወ በከባባድ ወንጀሎችም በጥቃቅን ወንጀሎችም ይያዛል፣ ይጠየቃል። ከምንከለክላችሁ ወንጀሎች ውስጥ ትልልቁን ካራቃችሁ ከተጠነቀቃችሁ ትንንሹን እንሰርዝላችኋለን፣ ይቅር እንላችኋለን ማለት ባድነት ይቀየራል። ተውበት ካላደረጉ በቋሚነት ሁሌ በግዴለሽነት ከሰሩት ጥቃቅን የሚባሉ ወንጀሎችም ወደ ትልልቅ ወንጀል ይቀየራል። ሁሌ ከተውበቱና እስትግፋር ካደረጉ አላህን ምህረት ከጠየቁ ለምን ይሄን ጥፋት አጠፋው ብለው ራስን ከወቀሱ ያጠፉትን ጥፋት የሚያብስ ኸይር ስራ ከሰሩ ደግሞ ከባባዱን ወንጀል አላህ ይመራል። ማ የፍዐሉ ላሁ ቢዐዛቢኩም ኢን ሸከርቱም ወአመንቱም ወካነ አላሁ ሻኪረን ዐሊማ ብሎ አላህ እናንተን በመቅጣት የጠፉት በወንጀላቸው ምክንያት የፊርዓውንን፣ የሃማንን፣ የሁድ የሷልሕ ህዝቦችን፣ የኑሕ ህዝቦችን ታሪክ ቁርአን ነግሮን ፈኩለን አኸዝና ቢዘንቢሂ እነዚህም በሙሉ በወንጀላቸው ምክንያት እርሱ አያያዝ ያዝናቸው ቀጣናቸው ይላል። እዚህ ዱንያ ላይ ያልተቀጣ ኢለም የተገመዝሁ ረቡሁ ቢረሕመቲሂ አኺራ ላይ ይቀጣል። ወንጀል በዋዛ ያልፍ የሰው ልጆች እዚህ ሸይጣን አሳስቷቸው በመብላታቸው ምክንያት አንዲት ወንጀል ብቻ ከጀነት ካስወጣች በአዱንያ ቆይታቸው ተቆጥሮ ማይዘለቅን ወንጀል የሰሩ ሰዎች እንዴት ነው ተመልሰው ጀነት መግባት በቀላሉ ነው ያስቡት? ጀነት ውስጥ የነበረን ሰው ገብቶ የነበረን ሰው እንደፈለክ ብላ እንደፈለክ ሁን አንዲት ዛፍ ብቻ አትንካ ተብሎ የነበረ ሰው ከገባ በኋላ አንድ ወንጀል